አንድ ብርቱ መልአክ የሚል ቃል አለ። እሱ ብርቱ መልአክ ባይዘው እዛ ወደ ራይ 12 13 አካባቢ ስትሄዱ እግሩ ሲረግጥ ይላል ባህር ደረቀ ይላል። አትላንቲክን ሲረግጠው ታውቃለህ መሬቱ ወጣ። ውሃው የት እንደሄደ አይታወቅም። ምን አይነት መልአክ ነው? ያንን የሚያክል ግዙፍ መልአክ ብቅ አለና በሰማይ ቢሆን በምድር ከምድር በታች ቢሆን በዙፋኑ ላይ ከተቀመጠው እጅ መጽሐፉን ሊወስድ ማህተሞቹንም ሊዘረጋ የሚችል የለም አለ። ካለ ይፈለግ አይደለም ያለው፣ የለም። የት? ሰማይ ምድር ከምድር the whole universe የለውም፣ ማንም አይወስደውም። ይሄ ማለት ጠቅልሉ ማለት ፊውቸር ኢተርኒቲ ነው፣ ወደፊት ያለ ዘላለም ነው። የፍጥረት ማንም ሊፈታው አይችልም ሲባል ዮሐንስስ አለቀስኩ አለ። ቁጭ ብዬ አለቀስኩ አለ። በቃ ወሰን መጣለ በመሃል ታውቃለህ፣ ጂሰስ መጣለ። ያ ሁሉ እልፍ ጊዜ አእላፋት ሺህ ጊዜ ሺህ መላእክት ተሰብስበዋል። ሁሉም ነው የሰማው፣ ሁሉም አቀርቅሯል። 24ቱ ሽማግሌዎች አሉ፣ እነዛ አራቱ እንስሶች አሉ። ምንድነው? የአንበሳ የንስር የበሬ ነው ሰው። የአንበሳ ማቴዎስ ወንጌል ነው፣ በሬ ማርቆስ ወንጌል ነው፣ ሰው ሉቃስ ወንጌል ነው፣ ንስር ዮሐንስ ወንጌል ነው። ኦል ዳይሜንሽን ነው፣ ሙሉ የወንጌል ፓኬጅ እንደማለት ነው። ኤኒዌይስ እና መጣ። ሲመጣ የታረደ በግ አይደል ያየው? ከአራቱ ሽማግሌዎች መሃል አንዱ ቀድሞ መጥቶ እንደተለው አታልቅስ፣ 24ቱ ሽማግሌዎች አታልቅስ አለው። እንዴት አላለቅስም አለው። እንግዲህ አታልቅስ ካለ በቃ እንባ ራሱ ቀጥሎ የሚለው ሰማይ ምንም አያባብልም። አታልቅስ ነው የሚለው። ምንድነው የሚያስለቅስ አይልም። ሰማይ ዕውቀት ሙሉ ነው፣ የታወቅነውን ያህል እናውቃለን። ፍጹም ነው ዕውቀት። ስለዚህ አይጠይቅም። አታልቅስ አለውና ከይሁዳ ነገድ የሆነው አንበሳ እርሱም የዳዊት ስር መጽሐፉን ይወስድ ዘንድ ማህተሞቹንም ይፈታ ዘንድ ድል ነስቷል።